ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደስ ብሎኝ ነው የመጣው። ጉድ አብረሽ መቼም ጉድ እኮ ነው የማያሳየን ጉድ የለም። ጉድ የማያሳየን ጉድ የለም ማለት ነው። ዛሬ በቃ እንደው ወንድ ሆኗል። እሺ ወንድ ሩታችን ነፈች ሄርሜላን ከህይወታችን ውጪ ያለችበትን ቦታ ሩታን ከህይወታችን ውጪ ያለችበት ቦታ ይዟት መጥቶ አንቺ ከህይወታችን ውጪ አላት። ኦ ማይ ጋድ እንዲያው ዛሬ ምንድን ነው ያለችው? ቲክቶክ ላይ የሆነ ነገር ለቃ ነበር ማለት ነው። ግን አብርሽ አስተፍሩላህ ምን አገባኝ አሁን አስተፍሩላህ ያኔ በጣም ይገርማል። ምን መሰላችሁ? ምንድን ነው ያለቻት ሩታ የጠመረ ምንድን ነው ያለቻት? እንትን ያልሽው ገመድ ራስሽ ጠልፎ ይጥልሻል ብላታለች በባለፈው ማለት ነው። በባለፈው ከህይወታችን ውጭ ሩታ ስትላት ሄርሜላ ሩታን ይህን የጠመርሽውን ምን ያልሽውን ገመድ ራሱ ጠልፎ ይጥርሻል ስትላት ምን አገባህ ውጭ ከህይወታችን አለቻት ማለት ነው ሄርሜላ። እና አብርሽ ዛሬ እጇን ጉትት አርጓ ምቶ ማለት ነው ሩታንም ጉትት አርጓ ምቶ ከቤቷ ሄርሜላን ሩታ ጀጀፋ ምቶ ሄርሜላ ካሁን በኋላ እንግዲህ ከህይወታችን ውጪ እሷ እንትናን ያኔ ሩታን ካሁን በኋላ እንዳትናገሪያት ምን እንዳትላት ምናምን በቃ ሩታን ነው የምወዳት ሩታን ነው የማፈቅራት ምናምን ብሎ እንቅጯን ንግር አረጋት። አብርሽ አስበህበታል? አብርሽ አስበህበታል ወይ? ያ ጉንጭ መሳም የለት አሁን በኋላ መልሼ አመመኝ የሚመጣ እንግዲህ። ለማንኛውም ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አለኝ ማለት ነው። እንደዛ ነው ደስ ብሎኝ አያውቅም። ትናንትና መቼ ዕለት ጀምሬ እኔ ምግብ አልበላሁም። መቼ ዕለት ነው ሄርሜላ ከመጣች ጀምሮ ያኔ ሩታ ወርቁን ስትመልሰው ሳይሆን ወርቁን በመለሰችው በነግጧቱ አብርሽ መጥቶ ነበር። አብርሽን በመለሰችው በነግጧቱ ነው ሄርሜላ እንዲህ እያረገ ያመጣት ማለት ነው። እንዲህ እያረገ እሳት ወስዶ ማገዳት። ሩታ ማለት እንግዲህ ስንቶችን ሴት ያጣፈረቻቸው ናት። አላወቀቻትም። ሩታን አላወቀቻትም። እንዲህ እያለች መጣችላት ወስዳ ጠርቀም ማረገቻት ማለት ነው። ከዛ በኋላ እኔ በቃ እየገረመኝ በቃ አንዲት ሴት ከወለደች ካረገዘች ዙራ ሰው አያትም ማለት ነው ምናምን እያልኩኝ በተለይ ትናንትና ማለት ነው ትናንትና እግሬን ስመሽ እንዳላገኘሽኝ ሁሉ አሁን ታጣጤኛለሽ ሲላት በቃ የሆነ አንድ ወንድ በፊት ያረጋችሁለትን ያችን ነው እየደጋገመ የሚጣራው የሚናገረው ማለት ነው። በስንት ብር ሰተሽኝ ስላመጣሽኝ እንዲህ ስላርገሽ ስላገኘሽኝ ነው የሚለው አንድ ወንድ ማለት ነው። ጠገብ ሲል ሴትን በቃ የሚወቅስበት መንገድ ሲያጣ ያችን ነው እንትኗ የሚናገረው ማለት ነው። እና ሩታ ደግሞ በፊት እንደዛ የሚባልልህ ወንድ ነበር። አሁን ግን እንኳን እንደዛ ለሚባልልህ ባይን በጣገቡ ሰው የሚያልፍ አይደለም ምናምን ብላ ልክ ልኳን ስትነግረው ዛሬ አደረበ። እኔ እኮ ብያችኋለሁ ሩታ ጋር ተገናኝቶ ቤቱ ሲሄድ እንቅልፍ አይወስደውም። ሩታ ጋር ሰላም ሲያገኝ ነው እንጂ ሰላም ሲያጣ አይተኛም። ምክንያቱም የሩታ እንትን ያቃዣል ብያችኋለሁ። ቅዥዥ ነው የሚያደርገው። አይታችኋል። ትናንትና አይኑ ሲያገልጥ እኮ ነው ያን የእንጨት ፎቶ ይዞ የመጣው። ተተኛበት ብድግ ብሎ ነው ይዞላት የመጣው ማለት ነው ሩታ። ዛሬ ደግሞ እንደዛ ብላ ስትነግረው በተለይ ያች አክስቷ ማለት ነው የሩታ አክስት ልኩን ነግረዋለች ትናንትና ማለት ነው። አንተ ከሄርሜላ እና ከሩታ ምረጥ ብለዋለች። እና ወይ ሄርሜላን ወይ ሩታን ምረጥ እና ወዳ ወዲህ ማለት እንታውና አንድ ቦታ አስተካክለ ተቀመጥ ብላ ትናንትና መክረዋለች ማለት ነው። እና እሱም ደግሞ ያው የሰው ምክር እሰማለሁ ብሏል። የእሷን ምክር ሰምቶ ነው መሰለኝ ዛሬ ደግሞ ምጥት አለ ማለት ነው። እኔ ቪዲዮውን ራሱ አልጨረስኩትም። የደስታ ጥናት ማለት ነው። እየበላሁኝ ነበረ። ውጭ ወጥቼ ነበር ያመሸሁት ማለት ነው። የካልስ ምናምን ልገዛና ስመጣ እንድሉሲዎቹ የእንድሉሲና የፊሊፒን ምግብ ገዝታ ሴትየዋ ለሰራተኞቹ ምግብ ገዝታላቸው እኛ እንጀራ እንደምንበላው እነሱ ደግሞ የራሳቸው ምግብ አለና ያንን ገዝታላቸው እየበሉ ቢይሉኛል። ያንን እንደውም የመሰለ ነገር ስበላ አወርዳለሁ። አብርሽ መጥቷል ወይ ይሄ ደግሞ የቴት እያመጣው ነው ሰውዬ መቼ ነው ብዬ መቼም ሄርሜላ ጋር ሩታና ሄርሜላ ሁለተኛ ያገናኛቸውም ብዬ አሰብኩኝና በቃ
ዝም ብዬ ጨክኜ ሊው አልኩኝና ዝም ብዬ ጨክኜ አይኔን ክፍት አደረኩ። አንድ አይኔን እንደ እያደረኩ ነው ያየሁት። አንድ አይኔን አርጌ ያየሁት ማለት ነው። ምክንያቱም ጥሩ ሄርሜላ እንደባለፈው ሚያ ሚያ የምትል ከሆነ ላጠፋው እኔ እንትን አልወድም ማለት ነው። የማልወደውን ሰው ቪዲዮ ላይ ነው የማልወደውን ሰው ቪዲዮ ላይ እና በቃ በአንድ አይኔ ጮለቅ አርጌ ያየሁትና ከዛ አብርሽ የማልጠብቀው ሰው ሁላ የሚወተውተውን ወሬ ሲናገር ዝም ብዬ አዳምጣለሁ። እንግዲህ ሄርሜላ ከህይወታችን ውጪ ሩታ እንደዚህ ነው ስላት አብርሽ አስበህበታል አለች። አዎ አስቤበታለሁ። ከዛ ወስደ ጉንጩን ማለት ነው። ወይኔ አሁን ሩታ ነው የምታውቀው። ቆታ ያላችሁ አሁን በሽቦ ነው አብርሽን የምታውቀው ሩታ ከልቧ ከተመለሰች ማለት ነው። ያኔ ልቧ ቅር ያኔ ከተመለሰችለት ለአብርሽ በሽቦ ነው የምታጥበው። ይሄንን በሽቦ ታጥበዋለች። ምክንያቱም እሷ አይነካካችሁ ነጃሳ ነው እጥብጥብ ታደርገዋለች ማለት ነው እንጂ ሄርሜላማ ያለችውንማ አልሐምዱሊላህ እኔ እኮ የምለው ማለት ነው አጨብጫቢ ስንባል እንደኛ አጨብጫቢ የለም። ወላሂ ማለት ነው አጨብጫቢ ስንባል እንደኛ አጨብጫቢ የለም። ምክንያቱም አሁን እኔ ምን አገብታኝ ነው እንደዛ ደስ ያለኝ ምን ይደርሰኛል ብቻ። ግን ያኔ ሴት በመሆን አንዳንድ ጊዜ እኛም ነገ ይደርስብናል። በተለይ ደግሞ አንድ በእንደዚህ መልኩ ያሳለፈ ሴት ካለች በጣም እንትን ይላታል ማለት ነው፣ ይሰማታል። ምክንያቱም አሁን ሴቶች እየወጡ መናገር ጀመሩ እንጂ በፊት እኮ ባላቸው ቢቀጠቅጣቸው፣ ባላቸው ቢያገባባቸው፣ ባላቸው ትቷቸው ቢሄድ ድምፅ አያሰሙም። ውስጡን እያለቀሱ ቤተሰብ ዘንድ ዝም ብሎ መህር ነው እንጂ ማሻላ አሁን ይሄ ሶሻል ሚዲያ መጣ። ያኔ ሴቶቹ ከላይ ሆነው ነው ያሉት። አሁን ወንድ ከፈለክ የሚባልበት ጊዜ ነው ያለው እንጂ ወንድ እንደፈለገ ሴቲቱን ረግጦ የሚሄድበት ጊዜ አይደለም። እና ያንን እያየሁኝ ነው አሁን ሩታን ካረገዘች በኋላ የተከታተልኳት ማለት ነው። ካረገዘች በኋላ በፊት እንኳን በጣም ጠላት ነበረ። ምክንያቱም ምላሷ ረጅም ስለሆነ ጠላት ነበር በፊት። ግን ካረገዘች በኋላ እሱ የሚያደርገውና እሷን ሳያት በጣም ታሳዝነኛለች። ምክንያቱም በእርግዝና ወቅት ብዙ ነገር ከተኛችበት ያማታል፣ ውሃም ያቀበላት፣ ሽቅብ ይላታል፣ ምግብ ያምራታል። በቃ ለማን ታዋየው ምን እንደሚያረጋት ለማን ትነግረዋለች? ቤተሰቦቿ ካጠገቧ የሉ። ብዙ ነገር ደግሞ የሚነገረው ለባል ነበር አይደል? ባል ደግሞ በዛን ሰዓት የለም። ያው እንደ ልጅ ደግሞ በቃ ልጅ ሲወለድ ደግሞ በቃ መሀል አድርጎ የሆነ ደስታ ይሰማል። ያ የምታደርገው አይደለም የለም። እና ያ ነገር እየተሰማኝ ነው። አሁን ሩታን እንደዛ ያልኩ የገደልኳት በጣም በእርግዝና ሰዓት በተለይ ያኔ ለቤተሰብ የማይናገር ምስጢር ለባል ነው የሚነገረው አይደለም እንዴ? ያን ጊዜ እሱ ካጠገቧ የለም። ቢያማት ቢያምራት ምን ቢላት ለማን ትናገረዋለች? በዛን ሰዓት እሱ የትም እየተላላሰ የትም እየተጋጋጠ እሷን ነው ውጪ ነው ውረጅ ምን አገባሽ ውረጅን እያለ ሲያንገላብጣት ነበረ ማለት ነው። እና መቆየት ደግ ነው። ሶብር ማድረግ ደግ ነው። በተለይ ደግሞ ጠንካራ መሆን በቃ ጠንካርነት አሁን ነው የተማርኩት እኔ ከሩታ ማለት ነው። የታባክ ተፈልክ በቃ አንድ ጊዜ እውነት እኮ ነው ወንድ ማለት ነው የሚለማመጥለት ሴት አይወድም ይባላል። የሚለማመጥ አሁን ያቺ ቂጡንም እግሩንም ነው የምትል ሰው እንዳለ ራሱ ምናምን በቃ የማታረገው ቅጥ የላትም። ሩታ ደግሞ ትሰርበዋለች፣ ትመታዋለች፣ ምን ትለዋለች በቃ ያኔ እንደ ጓደኝነት አንድ ሰው የሚመታታው የሚሰዳደበው ምናምን መናናቅ እኮ አይደለም። ይሄ የመናናቅ ሳይሆን በቃ የጓደኝነት በቃ አወኩሽ ናኩሽ የሚባል ነገር የለም። እንደዛ ነው። አሁን ሩታና አብርሽ ላይ ሳያቸው ሩታ አብርሽን እየናቀችው ሳይሆን ወይ እየጠላችው ሳይሆን ያኔ አወኩሽ ናኩሽ የጓደኝነት በፊት ያሳለፉት በፊት በመቀላለድ በመማታት ምናምን ያሳለፉት ነገር ያ ሩታ ላይ ያለ አብርሽ ላይ እንኳን ትልቅ ነኝ እያለ ያው በፊትም ግትር ያለ ነበር እንደዛ። እና ዛሬ ደስ ብሎኝ የመጣሁት ውዶችዬ፣ እናንተም ደስ ይበላችሁ። አሁን ደስ ብሎኛል እና አሁን በቃ መሀል ሆኖ ልጃቸውን ይዘው ሳም እያደረጉ ልጃቸውን እንትን ይላሉ ማለት ነው። እና ውዶችዬ ደህና ደሩ። አመሰግናለሁ። ገና አሁን እየመጣሁ ነው ወላሂ ከውጭ ማለት ነው። ካልስ ምናምን ልገዛ ሂጅ በጣም በርዶኝ ነበረ። እና አመሰግናለሁ ባይ